ጠይቃችኋለሁኝ። አንድ ነገር ልነግራችሁ ፈልጋለሁ። መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 8 ላይ አንድ ቃል ይናገራል። ትንቢተ ሕዝቅኤል ምዕራፍ 8 ላይ ሕዝቅኤል በምርኮ ምድር ሆኖ እያለ በመንፈስ እግዚአብሔር ወሰደኝና በራእይ ኢየሩሳሌም ያለውን እግዚአብሔርን መቅደስ አየሁ ይላል። በራእይ ኢየሩሳሌም ያለውን እግዚአብሔርን መቅደስ አየሁ። መቅደሱን ስመለከት ይላል በመቅደሱ መድረክ ስር ቅናትን የሚያነሳሳ የቅናት ጣዖት ተቀምጦ አየሁኝ ይላል። እንደገና ደግሞ በመቅደሱ ግድግዳ ላይ የተለያዩ ምስሎች ተስለው ካህናት ለዛ ምስል ሲሰግዱ አየሁ። ካህናት ቅናትን ለሚያነሳሳው የቅናት ጣዖት ሲሰግዱ አየሁኝ ይላል። ክፍሉን ስታጠኑ ቅናትን የሚያነሳሳ የቅናት ጣዖት ማለት ምን ማለት እንደሆነ እነግራችኋለሁ። መጽሐፍ ቅዱሳችን እንደዚህ ይላል። ዘጸአት ምዕራፍ 20 ከቁጥር 3 ጀምሮ ስታነቡ እንደዚህ ይላል። እግዚአብሔር እንደዚህ አለ፣ እኔ አምላክ እግዚአብሔር አንድ አምላክ ነኝ አለ። ከኔ ሌላ አምላክ አይሁንልህ። በላይ በሰማይ በታችን በምድር ካለ በማንኛውም ምሳሌ ምስልን ለራስህ አትቅረጽ፣ አትስገድለት፣ ለራስህ አታድርግ። ለምን ሲባል እኔ አምላክ እግዚአብሔር ቀናተኛ አምላክ ነኝና ይላል። ቀናተኛ አምላክ ነኝና ሌላ ምስል ለራስህ ሰልስለህ አትስገድለት፣ ለራስህ አታድርግ ይላል። አምላክ እግዚአብሔር እኔ አንድ አምላክ ነኝና ከኔ ሌላ አምላክ አይሁንልህ፣ ለሌላ ምስል አትስገድ፣ አትቅረጽ፣ ለራስህ አታድርግ ብሎ መጽሐፍ ቅዱስ ይናገራልና ለምን ሲባል እኔ አምላክ እግዚአብሔር ምስልን ለራስህ ቀርጸህ ስትሰግድ፣ ለራስህ ስታደርግ ቀናተኛ ስለሆንኩኝ እቀናለሁ ብሎ እግዚአብሔር አምላክ በቃሉ ተናግሯልና ማንኛውንም ምስል ማንኛውንም ነገር ከእግዚአብሔር ውጪ ለራሳችን ቀርጸን ስንሰግድለት እግዚአብሔር እንደሚቀና መጽሐፍ ይናገራልና ለዚህ ነው ሕዝቅኤል ምዕራፍ 8 ላይ ቅናትን የሚያነሳሳ የቅናት ጣዖት ተመለከትኩ የሚለው ከእግዚአብሔር ውጪ ሌላ ቀርጾ ሲሰግዱለት ማለት ነውና ብዙ ጊዜ ዘጸአት ምዕራፍ 20 ላይ ያለውን ቃል ስንናገር ብዙ ሰዎች እንደዚህ ይሉናል፣ ይሄ ስለ ጣዖት የተጻፈ ነው ይላሉ። ነገር ግን ክፍሉን አስተውላችሁ ስታነቡ እንደዚህ ይላል፣ በላይ በሰማይ በታችን በምድር እያለ ይናገራል። በላይ በሰማይ መላእክትና እግዚአብሔር ብቻ ናቸው በላይ በሰማይ ያሉት። በላይ በሰማይ የተቀረጸ ጣዖት የለም። እዛ ክፍል ላይ ግን በላይ በሰማይ ካለ ከማንኛውም ነገር ይላል ከማንኛውም ነገር ምስልን አትቅረጽ፣ ለራስህ አታድርግ፣ አትስገድ እያለ የእግዚአብሔር ቃል ይናገራል። ስለዚህ በሰማይም ካሉ በምድርም ካሉ ከምድርም በታች ካለ በማንኛውም ምሳሌ ምስል ቀርጾ ለዛ ምስል መስገድ እግዚአብሔርን የሚያስቀናው ነገር እንደሆነ መጽሐፍ ይናገራል። ወዳጆች ሆይ ለምሳሌ መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን ያየ አንድም እንኳን የለም ይላል። አንድም ሰው እግዚአብሔርን አላየው። መንፈስ ቅዱስ ደግሞ መንፈስ ነው፣ በአይን አይታይም፣ በእጅ አይዳሰስም። ኢየሱስ ክርስቶስም በምድር ላይ በነበረ ጊዜ ቢታይም ቴክኖሎጂው ስላልነበረ በዛ ጊዜ ፎቶ ያነሳው ሰው የለም። ኢየሱስ ክርስቶስ ይህንን ይመስላል ብለን ልንቀርጽ አንችልም። አሁን በሰማይ ሆኖ ስላለውም ነገር መጽሐፍ ሲናገር እንደዚህ ይላል። ዮሐንስ በራእይ ኢየሱስ ክርስቶስን ሲመለከተው ጸጉሩ እንደ በረዶ ነጭ ነበር፣ ደረቱ በወርቅ መታጠቂያ የታጠቀ ነበር፣ አይኖቹ እንደ ጋለ እሳት እንደ ጋለ ነበልባል እሳት ናቸው፣ እግሮቹ በእቶን የነጠረ የጋለ ነሐስ ይመስሉ ነበር ይላል። ስለዚህ ኢየሱስ ክርስቶስን ይህንን ምስል በሚመስል ማንም ሰው ፎቶ አንስቶ ለራሱ አላደረገም። ቢሆን እንኳን ራሱ እግዚአብሔር በላይ በሰማይ ካለ ምስል ለራስ አትስገድ፣ አትቅረጽ፣ አታድርግ ብሏል። ስለዚህ ይሄ የእግዚአብሔርን ቅናት የሚያነሳሳ ነገር ነው። ያም ብቻ አይደለም፣ በምስሉ ብቻ አይደለም። ነገር ግን መጽሐፍ ቅዱሳችን እንደዚህ ይላል። ራእይ ምዕራፍ 19 ቁጥር 10 ላይ እንደዚህ ይላል። ዮሐንስ መልአክ ራእይ ያሳየው ነበርና መልአኩ ራእይን ሲያሳየኝ በመልአኩ ፊት ወድቄ ሰገድኩለት ይላል። ስለዚህ መልአኩ ደግሞ እንደዚህ አለኝ፣ እኔ ከወንድሞች ጋር የኢየሱስ ክርስቶስን ምስክር ከሚጠብቁ ጋር አብሬ ባሪያ ነኝና ለጌታ ለአምላክ ስገድ፣ ለኔ አትስገድ ብሎ ከለከለው። እንደገና ራእይ ምዕራፍ 22 ከቁጥር 8 እስከ 9 ሲናገር እንደዚህ ይላል። ለመልአኩ ወድቄ ሰገድኩኝ አለ ዮሐንስ። ነገር ግን መልአኩ አትስገድልኝ፣ እኔ የዚህን ትንቢት መጽሐፍ ከሚጠብቁ ከወንድሞች ጋር አብሬ ባሪያ ነኝና ለእግዚአብሔር ስገድ አለ። ስለዚህ ከእግዚአብሔር አምላክ ውጪ ማንኛውም የሚሰገድለት ነገር የእግዚአብሔርን ቅናት የሚያነሳሳ ነው። ለዚህ ነው መጽሐፍ ቅዱሳችን እንደዚህ ብሎ የሚናገረው ሕዝቅኤል ምዕራፍ 8 ላይ ጣዖት
ጣዖትን ተመለከትኩኝ አለ። ምንድነው ጣዖት ያስባለው ሲባል የእግዚአብሔርን ቅናት የሚያነሳሳ የቅናት ጣዖት ነው። የቅናቱ ጣዖት ደግሞ የት ነው ያለው? መቅደስ ውስጥ። ምስሉ የት ነው የነበረው? መቅደስ ውስጥ። ከዛ እግዚአብሔር እንደዚህ ያለው ለሕዝቅኤል ሕዝቤ እስራኤል ከቤቴ ያርቁኝ ዘንድ የሚያደርጉትን ነገር ተመልከት አለ። ስለዚህ እኛ የተለያየ ነገር በህይወታችን አድርገን የምንሰግድ ሰዎች አንድ የቤት ስራ ልተውላችሁ ፈልጋለሁ። እውነት የምታደርጉት ነገር እግዚአብሔርን ወደ እናንተ የሚያቀርብ ነው ወይስ እግዚአብሔርን ከናንተ የሚያርቅ? የእግዚአብሔርን ቅናት የሚያነሳሳ ነው ወይስ እግዚአብሔርን በህይወታችሁ የሚያስደስት? እግዚአብሔር በላይ በሰማይ ካለ ከማንኛውም ምሳሌ ምስልን ቀርጸን እንዳንሰግድለት፣ በታችን በምድር ካለ ከማንኛውም ምሳሌ ምስልን ቀርጸን እንዳንሰግድለት ይናገራል። እንደዛ እያደረግን ከሆነ በሕዝቅኤል ዘመን እንደነበሩ እስራኤላውያን እኛም ስተት እየሰራን ነው ማለት ነው። እኛም ጣዖት እያመለክን ነው ማለት ነው። እኛም የእግዚአብሔርን ቅናት ለሚያነሳሳ ነገር እየሰገድን ነው ማለት ነው። ስለዚህ ስተናል ማለት ነው። ስለዚህ ወዳጆች ሆይ ስግደት የሚገባው አምልኮ የሚገባው ክብር የሚገባው ኢየሱስ ክርስቶስ ብቻ ነው። ስለዚህ አንድ ነገር ልነግራችሁ ፈልጋለሁ። መጽሐፍ እንደዚህ ብሎ ይናገራል። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ይላል። እንድንበት የተሰጠ ስም ኢየሱስ ይባላል። ይሄ ቃል የተጻፈው በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ነው። ስለዚህ ያዳነን ብቻውን የሞተልን ስለኛ የተሰዋ ኢየሱስ ክርስቶስ ብቻ ነው። በክርስቶስ ኢየሱስ በኩል በመንፈስ ቅዱስ አማካኝነት እግዚአብሔርን እናመልካለን፣ ለእግዚአብሔር እንሰግዳለን። መጽሐፍ እግዚአብሔር መንፈስ ነው፣ የሚሰገድለትና የሚመለከው በእውነትና በመንፈስ ነው ይላል እንጂ እግዚአብሔር ተስሎ ይሰገድለታል አይልም። እግዚአብሔር አይሳልም። እግዚአብሔርን ያየው አንድስ እንኳን የለም፣ በዓይኖቹ የተመለከተ የለም። መንፈስ ቅዱስ አይሳልም። ማንም ሰው ያየው የለም፣ የተመለከተው የለም። መላእክትም ቢሆኑ መናፍስት እንደሆኑ መንፈሶች እንደሆኑ መጽሐፍ ይናገራል። መላእክቶች መናፍስቶች ናቸው፣ መንፈሶች ናቸው ይላል። መንፈስ አይታይም፣ አይዳሰስም። ስለዚህ ልንቀርጽለት፣ ምስል ልንቀርጽለት፣ ፎቶ ልንቀርጽለት፣ ልንሰግድለት፣ ልናመልከው አንችልም። እንደዚህ እያደረግን ከሆነ የእግዚአብሔርን ቁጣ፣ የእግዚአብሔርን ቅናት የሚያነሳሳ ነገር ነው ማለት ነው እያደረግን ያለ ነው። ስለዚህ ከመንገዳችን ልንመለስ ይገባል። እግዚአብሔር መንፈስ ነው፣ የሚሰገድለትም የሚመለከውም በእውነትና በመንፈስ ብቻ ነው። እግዚአብሔር ይባርካችሁ።